ኦኬ ፋሚሊስ። እሺ ዛሬ አንድ ሀሳብ ይዤ መጥቻለሁ። ይህም ሳይንስን አስደግፌ ታውቃላችሁ አይደል? ያው ልታውቁትም ትችላላችሁ። ብዙም አዲስ ነገር አይደለም። ያው ለመጠጣት ስለመጠጥ ነው። አረቄን ታውቃላችሁ? አረቄን ለመስራትም ሆነ ለመጠጣት እናም ለመሸጥም የምትፈልጉ ሰዎች ስለ አረቄ አሰራር፣ ስለ አረቄ አዘገጃጀት እና ለአረቄ ምን ምን ማቴሪያሎች ኢኩፕመንት እና ማቴሪያል አክቲቭ ኢንግሪዲየንት እና ኢንግሪዲየንቶችን ለይቼ አሳያችኋለሁ። ትንሽ የተወሰኑ ፎርሙላዎችም አሉት። በቃ ሳይንስን አስደግፌ ስለ አረቄ ዛሬ አስረዳችኋለሁ። እሺ አክቲቭ ኢንግሪዲየንት አረቄ ያው አረቄ ነው። አክቲቭ ኢንግሪዲየንቱ ደግሞ ሜዝ አለ፣ ብቅል አለ፣ እሺ ጌሾ አለ እናም ዋተር ወይም ውሃ አለ። እሺ ከዛ ኢኩፕመንት ላይ ገንቦ፣ ኮዳ፣ መሳቢያ፣ ቀሰም፣ እሳት ከዛ ምድጃ እና ቡስቶ ያስፈልገናል። ሂደት ለአሰራር ሂደት እሺ መጀመሪያ ፈርስት ዋን አድ ዋተር 18 ሚሊ ሊትር ፐር ኪሎ ግራም ኢንቱ ዘ ቡስቶ። ዘ ሰከንድ ዋን ሚክስ ቱ 18 ሚሊ ሊትር ፐር ኪሎ ግራም ታይምስ 3.6 ሚሊ ሊትር ፐር ኪሎ ግራም ጌሾ። ዘ ሰርድ ዋን አድ ብቅል ኢንቱ 18 ሚሊ ሊትር ፐር ኪሎ ግራም ዊዝ 3.6 ሚሊ ሊትር ፐር ኪሎ ግራም ኢንቱ ዘ ቡስቶ። ዘ ፎርዝ ዋን ሜጀር 6 ሚሊ ሊትር ኢንቱ ሚክሲንግ ኮምፓውንድ። The fifth one gumbo into the fire, attach masavia. Then the sixth one put koda and the pusto. Attach gumbo and koda by the masavia and kasam to gain the result of አረቄ። አረቄ ለማግኘት 18 ሚሊ ሊትር ውሃ መጀመሪያ በፑስቶ ላይ እንሙላ። ከዛ 18 ሚሊ ሊትር ውሃ ሞላን አይደል? ከዛ ጌሾ 4 ኪሎ ግራም ነው። 4 ኪሎ ግራም ነበረ። በሳንዲንግ ፎርሙላ ቀናንሰ ነው 3.6 ደርሷል። እሱን እና ውሃውን አንድ ላይ አድርገን እንዘፍዝፈው። ከዛ ከሁለት ቀን በኋላ ብቅሉ 2 ኪሎ ግራም ነው። 2 ኪሎ ግራም ብቅልን አመተን ውሃውና ጌሾውን የዘፈዘፍነው ላይ እናስገባ። ከዛ ከሳምንታት በኋላ በዲኮምፖዚሽን አማካኝነት ተቀይሯል። ከዛ እሴቶችን እንጠቀም። እሺ the powder of maize is solid. The powder of gesho is solid. The powder of bickle is solid plus water. The ingredients are changed into liquid by the process of melting point. Then the liquid preparation 6 milliliter add into the gumbo in the fire. The result is 2 milliliter arake. The other is atala. እሺ አሁን የበቆሎ ዱቄታችን ጠጣር ነው። የጌሾ ዱቄታችንም ጠጣር ነው። የብቅሉ ዱቄታችንም ጠጣር ነው። ከዛ ውሃ እንጨምርበታለን። ውሃ ስንጨምርበት ይሄ ጠጣር የነበረው ወደ ፈሳሽ ነገር ተቀየረ ማለት ነው። በምን አማካኝነት? በሜልቲንግ
ፖይንት ወይንም በሜልቲንግ ፕሮሰስ ሂደት አማካኝነት ጠጣሩን ወደ ፈሳሽ ቀየር ነው ማለት ነው። የኛ የምንፈልገው ውጤት ጋዝ ስለሆነ አሁንም ጋዝን ለማግኘት ደግሞ በእሳት አማካኝነት በኢቫፖሬሽን ሜተድ ሄደን የምንፈልገው ውጤት ላይ መድረስ እንችላለን። ባይ ዘ ፕሮሰስ ኦፍ ኢቫፖሬሽን ሊኩዊድ ካን ቼንጅ ኢን ዘ ጋዝ ባይ ዘ ፕሮሰስ ኦፍ ኮንዳክቲንግ ጋዝ ቼንጅ ኢንቱ ዘ ሊኩዊድ ዘን 6 ሚሊሊትር ኮምፓውንድ ኤንድ ዘ ገንቦ ባይ ዘ ፌር ኢቫፖሬሽን ፕሮሰስ 2 ሚሊሊትር አረቄ then the other 4 milliliter is atala by the process of conducting gain 2 milliliter አረቄ the preparation is 18 milliliter per kilogram 6 milliliter per kilogram which is equals to 2 milliliter of አረቄ 18 milliliter per kilogram which is equals to x milliliter then by use cross method 36 milliliter per kilogram divided by 6 milliliter kilogram the result is 6 milliliter of አረቄ። አሁን የሁሉም ውጤት የመጨረሻችን ከዚህ ፕሪፓሬሽን ስንት ሚሊሊትር አረቄ አገኘን ማለት ነው? 6 ሚሊሊትር አረቄ አገኘን ማለት ነው። ሀሳቤን እስቲ ደገፍ አድርጉልኝና ከዚህም የተሻለ ሀሳብ አለ እናቀርባለን። ተባበሩኝ።